አረ አበደ ነው። አረ ጀምሪማ አረ ጀምራለሁ። በቃ ይቆረጣል። እሺ አረ ተወንዳቆ ይሄ አቡዘር ኢትዮቲክ የተሰኘ የዩቲዩብ ቻናላችን ነው። ዛሬ እንግዲህ የመጣ ነው ራሳችንን ለማስተዋወቅ ነው። ራሳችንን ለማስተዋወቅ ነው ስላችሁ ስለምንሰራው ስራ ምን አይነት ቪዲዮ እንለቃለን የሚለውን እንነግራችሁ ነው። ምን አይነት ቪዲዮ እንለቃለን? ለምሳሌ እኛ የምንለቀው ቪዲዮ ስለ ቴክኖሎጂ በጣም አተኩረን የምንሰራው ቴክኖሎጂ ነው ስላችሁ ለምሳሌ ስለ ኮምፒውተር ሳይንስ፣ አርቲፊሻል ኢንተለጀንስ እና በአጠቃላይ ቴክኖሎጂ ላይ ያተኮረ የዩቲዩብ ቻናል ነው። ከዛ በተጨማሪ ደግሞ የሳይንቲስቶችን ታሪክ እንለቃለን። የሳይንቲስቶች ህይወት ታሪክ ስላቸው ደግሞ በቅርብ ቀን የለቀቅነው አንድ የሳይንቲስት የህይወት ታሪክ አለ። እሱም ስለ ሊዮናርዶ ዳቪንቺ ነው። ሊዮናርዶ ዳቪንቺ እንደምናውቀው ታላቅ ጠቢብ ሰዓሊ ነው። ሞናሊዛን የተሰኘች ስዕል ሳለን ነው። ሞናሊዛ እንደምናውቃት ስንቀርባት ስንርቃት የተለያየ መልክ ያላት ስዕል ናት። ስንቀርባት የሆነ በቃ ብቻ የተለያየ መልክ ያላት ስዕል ናት ሞናሊዛ። ከዛም በተጨማሪ ብዙ ስዕሎችን ሰርቶልናል። የህፃናት ፈገግታ፣ የጠፈን ስዕሎች እና ሌሎችም ብዙ ስዕሎች የሳለልን ሰው ነው። ሊዮናርዶ ዳቪንቺ ግን ሰዓሊ ብቻ አልነበረም። ታላቅ ጠቢብ ሳይንቲስት ነበረ። ለምሳሌ ያክል የቦይነቶችን ኢንጂነሪንግ ነበረ እና ብዙ ስራዎችን ይሰራልን ነው። እንዲሁም ራይት ብራዘርስ የተባሉት ሁለት ወንድማማቾች የመጀመሪያ ጊዜ ለመስራት ያቀዱት የሱም ሄሊኮፕተር ነበር። ሀሳባቸውን ቀይረው ወደ አውሮፕላን አረጉት እንጂ እና ሌሎች ብዙ ነገሮችን ይሰራል ማለት ነው። እና ዛሬ ያለን ይሄ ነው። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ የዚህ ቻናል ቤተሰብ መሆን እንዳረሱ ብትተባበሩኝ። ኮሜንት ላይ ደግሞ ምን ማስተካከል እንዳለብኝ ብናገሩ ደስ ይለኛል። ዛሬ ያለን ቪዲዮ ይሄን ይመስላል።